እስኪ ይህንን የሽርክ አቀንቃኝ ሰምተን እንመለስ። ነቢ ሰላም ዐላ ረሱል ሰላም ዐላ ሙሐመድ ነብይ ሰላም ዐላ ረሱል ሰላም ዐላ ሙሐመድ ነብይ ሙሐመድ ነብይ ሙሐመድ ነብይ ያ ረሱለላህ ያ መደድ አልወራ ማ ኸለቀ አላሁ ምስለከ በሸራ ያ ሐቢበላህ በይባ ላይ ቁጭ ብሎ በኋላም በፊቱ ፋኖስ አስቸክሎ ያለቅሳል ወዳጄ ሐበሻ ቁጭ ብሎ። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ የሽርክ መንዝማው እንደሰማነው ከመጀመሪያ ከልጅነታችን ጀምረን በሽርክ ትርጉሙን ሳናቅ በሽርክ ሰምጠን ነበር። አልሐምዱሊላህ ሱብሓነሁ ወተዓላ አላሁ ሱብሓነሁ ወተዓላ ነፃ አወጣን፣ ወደ ተውሂድ አስገባን ማለት ነው። ሌሎቻችሁም ከዚሁ ከሽርክ መንዙማ ከማዳመጥ ተጠንቀቁ፣ ራሳችሁን ተለወጡ፣ እወቁ ዲነል ኢስላም። በጣም አሳዛኝና አሰፋሪ ነው። ምንድነው? መጀመሪያ ያ ረሱላህ አለ አዳምጡ፣ ያ መደደል ወራ አለ። መደድ ከማን ነው የሚፈለገው ያልናችሁ ትናንት ባለፈው ቪዲዮ ከአላህ ነው። አሁን ለረሱል ነው መደድ ይሰጣሉ ያለ ነው። ይሄም ሽርክ። መደድ ማለት አልዓውን ሙሳዓዳ፣ እገዛ፣ ልጆች ይሁን ሀብት ይሁን ትናንትና እንደነገርኳችሁ በቃ መንዙማዎቻቸውም አህባሽ ሽርክ ናቸው። የሚያደርጉት ዳዕዋም በሚንበር ቲቪ አይተናል። ሼህ አህመድ ኢብራሂም የሚባሉ ሽርክ ናቸው። ተጠንቀቁ። ወላሂ ይህንንም ሼር አድርጉልኝ። ያ ረሱላህ ብለው ያ መደደል ወራ አለና ጠይባ ላይ ቁጭ ብሎ ፋኖስ አስተክሎ ያለቅሳል ወዳጆ ሀበሻ ቁጭ ብሎ አለቀሳ ሆናየን። ወላሂ እስኪ ወንድምና እህቶች ለአላህ ብላችሁ ፍረዱ። እኔ በጣም ስለመረረኝ ነው፣ ስላወቅኩት ነው። ጉዳዩ አንገብጋቢ ስለሆነ ነው። በዚሁ የሚሞቱ ብዙዎች አሉ። በዚሁ እየሰሙ የሞቱ እያሉ ይህንን የሽርክ መንዙማ እያቀነቀኑ ወጣቶችም ተረከቡት። አሁን ያሉ ወጣቶች ከዛ ደግሞ ህፃናት አሉ። አሁንም እንደዚህ እያሉ ነው። በቃ እንዲሁ በሽርክ ምንም ሳያቅ ኪታቡላህ ወሱነቱ ረሱሊላህ ሰለላሁ ዐለይሂ ወሰለም ወደ ጎን ተትቶ የአላህ ሱብሓነሁ ወተዓላ ስልጣን ለነብዩ ሰለላሁ ዐለይሂ ወሰለም እየተሰጠ ያ ረሱላህ ያ መደደል ወራ አለና ማ ኸለቀ አላሁ ሚስለከ በሸራ ወላሂ እንዳንተ የመሰለ ሰው አልፈጠረም አለ። ሰው ናቸው እኮ ረሱል ሰለላሁ ዐለይሂ ወሰለም፣ እኛም ሰው ነን። አያችሁ ግን ወኢነከ ለዐላ ኹሉቂን ዐዚም ነው ማለት ያለበት የነበረበት መሐመድ አወል ሐምዛ አንተ እኮ በስነ ምግባር የላቀ ነው፣ የላቀ ስነ ምግባር ነው የሰጠን እንጂ ቁል ኢነማ አነ በሸሩን በሸር ነኝ በል ብሏቸዋል በቁርአን በሌላ